ትክክለኝነት ይኖራል። ስለዚህ ወንዶች ኮፍያ ወይም ደግሞ ይሄ ኮፊ ማድረግ ሃይማኖታዊ ግድ ፊል ጋሊብ ነው። አብዛኛውን ታሳቢ በማድረግ የሚነገር ንግግር ነው። ሺዓዎች ምናምን ካፊር ናቸው ምናምን ሲባል ላ ሁክመ ሊናድር ይላሉ። ይሄ ለጥቂቱ ጭፍራ ፍርድ የለውም ነገር ነው። ትልቁ ክህደት የተሞላበት ሆኖ ለጥቂቱ አስባ ላትናገር ትችላለህ። ትልቁን ታሳቢ አድርገህ ከሃዲ ነው ትላለህ። ግን ከሃዲ የማይባሉ አሉ እንዲህ ብለህ ብትጠየቅ እንዲህ ያሉ ምናምን ልትል ትችላለህ። ለምሳሌ አህባሾችን እናውሳ። አህባሾችን ስናወሳ አሁን ሽርክ ይፈጽማሉ፣ ትላልቅ ከእስልምና የሚያስወጣን ተግባር ይፈጽማሉ። ግን እኛ ወዲያውኑ እናንተ በግለሰብ ደረጃ ከሃዲ ናቸው አንልም። በግለሰብ ደረጃ በጥቅሉ ተግባራቸው ግን ክህደት ነው፣ ከእስልምና የሚያስወጣ ነው እንላለን። ግን እንዲሁ ያንን ያገኘነውን በሙሉ እገሌ ልጅ ከሃዲ ብለን አንልም። ሌላኛው ዝም ብሎ ላኢላሃ ኢለላህ ስለተባለም ብቻ እንትን የሚል አይደለም። ገብተዋል። እኛ ጥንቃቄ እናደርጋለን። ዝም ብለን ለምናከፍርም አይደለም። ሰው ሺዓ የሚባሉ ቅድም የተጠቀሱት ከሃዲ ነው የሚሆኑ ናቸው። ቅድም የተጠቀሱት ምንም ዑዝር ቢልጀም የሚባል ነገር የላቸውም ለነሱ። አላህ አሊ አላህ ነው ለማለት ምንም ጀህል ዑዝር አይሰጠውም ለሱ። ገብተዋል። እሺ ሹክራን ጀዛከላህ። አሚን ወያክ። አቡ ጨምሩ፣ ኡስታዝ ጨምሩ። ኡስታዝ ወሂድ ማለት ይበቃል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እነዚህ አይነት ሰዎች መቼ ነበር የጀመሩት ሺዓ የሚባሉት? ከባድ መቼ ነው የጀመሩት? ኢብን ሰባ የሚባል አለ በዑስማን። ኦኬ ኡስታዝ ታወራለህ? እሺ አይ እንደዛ አይደለም ያልኩት። ቀጥል ኡስታዝ። አይ ሌላ ነገር ሌላ ርዕስ ላይ እናውራ ነው። ስለ ራፊዳዎች አይ ቲንክ ጊዜ ከምናቃጥል ብዬ ነው። አንተን አይደለም ያልኩት። ቀጥል ኡስታዝ። አይ ይሄ በመቼ ነው የጀመሩት ለሚለው ብዙ እንትን ቢኖርም ኢብን ሰባ የሚባል ነበር። እንደው ታውቁት እንደሆነ ኢብን ሰባ የሚባለው የመጨረሻ የዑስማን ኺላፋ ዘመን ላይ የዑስማን ሊሞት አካባቢ በተፈጠረ ክፍተትና እንትኖች የተፈጠሩ ናቸው። ከዑስማን በኋላ የመጡ ናቸው። የዓሊ ስልጣን ሊመጣ አካባቢና ኢብን ሰባዮች እና ረጅም ነው ታሪኩ። ከዛ ተነስቶ የመጡ ናቸው። እዛው ዓሊ ብን አቡ ጣሊብ ላይ ዘመን ተከስቶ ዓሊ ራሱ አቃጥሏቸዋል ራሱ ሰብስበው በአንድ ላይ እና ከዑስማን በኋላ በዓሊ ዘመን የጀመሩ ናቸው እነዚህ ሰዎች። በሰሐቦች በዑመር እና በዑስማን ዘመን አይታወቁም። ኢብን ሰባ ይሁዲ ነው በነገራችን ላይ እና ኢብን ሰባ ያመጣው ፊትና እጅግ በጣም ከባድ ከመሆኑ የተነሳ ከዛ ፊትናዎች ውስጥ አንደኛው ዑስማን ራሱ ሊገደልበት የቻለበት ምክንያት አንደኛው ነው ይላሉ እና ከዑስማን በኋላ ከዓሊ አካባቢ የጀመሩ ናቸው እነሱ እና አስላቸው ይህን ሐሳብ ያመጣላቸው ሰው ራሱ ይሁዲ ነው እና ከዛ በኋላ እየተስፋፉ እዚህ ደረጃ ደርሰዋል ማለት ነው። ስለ ሺዓ እና መሰል ጥያቄዎች ካላችሁ እኔ እስከፍት በደንብ ጠይቁኛላችሁ ከፈለጋችሁ። አሁን ንጽጽር ስለሆነ እንቀጥልሳ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ንጽጽራዊ ጥያቄ ነው። ታዛለሽ በመጽሐፍ ቅዱስ ውስጥ ነው ጥያቄ። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከ ዘመኑ ተፈጸመ፣ እግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ይናገራል። ክርስቲያኖችን በወንጌል እመኑ እዚህ ጋር ኢየሱስ ክርስቶስ በነበረበት ሰዓት የትኛው ወንጌል ነው? የማቴዎስ እና የሉቃስ የዮሐንስ እና የማርቆስ ካልተጻፈ እዚህ ጋር የነበረው ወንጌል የትኛው ነው ብለን ስንጠይቅ እነሱ ይፈስሩትና እዚህ ጋር ኢየሱስ የሰበከው የብስራት ነው፣ መልካም ዜናን ነው ይላል። ይሄ ከምን አንጻር ይታያል ነው ጥያቄ። ጥሩ ጥያቄ ነው እንትን ያልከው ማለት ነው። ያው ወንጌል ኢየሱስ የተሰጠ ወንጌል አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ምንድነው ያ ቃል ሲባል ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ቃልን ሰጥቻቸዋለሁና ይላል።
የሉቃስ ወንጌል ምዕራፍ 5 ቁጥር 1 ላይ የአምላክን ቃል ያስተምር ነበር ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ምንድነው የሚለው? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ይላል። ስለዚህ ወንጌል የሚባለው ይሄ ነው፣ ለኢየሱስ የተሰጠ ወንጌል ነው። ማርቆስ 1:1 ላይ ስትመለከተው የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ አንተ ያነበብከው ቁጥር 15 ላይ የአምላክ መንግስትን አይደለም የሚለው። መንግስት የሚለው ጭማሪ ነው ራሱ። ግሪከኛው ላይ ብትመለከተው አንዳንድ እንግሊዝኛ ላይ የአምላክን ወንጌል ያስተምር ነበር፣ ንስሐ ግቡ፣ ከዛ በወንጌል እመኑ ይል ነበር። ስለዚህ ወንጌል ማለት ከአምላኩ ተቀብሎ ለሰዎች ያስተላለፈው ነው እንጂ ሌላ አይደለም ማለት ነው። እነ ማርቆስ ሲባል ምንድናቸው ሲባል ማርቆስ 1:1 ላይ የኢየሱስ ወንጌል መጀመሪያ ብሎ ማስተማር ከጀመረበት ነው የሚነግረን። ስለዚህ ማስተማር ሲጀምር ደግሞ እድሜው ስንት ነው ይላል ሉቃስ ላይ? የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ማስተማር በጀመረበት ጊዜ እድሜው 30 ዓመቱ ነው ይላል። ከ30 ዓመቱ በፊት የነበረው ማስተማር ከጀመሩ በፊት የነበረው የኬታ የዘራረግ መጣ፣ እንዴት ተወለደ፣ እንዴት አደገ የሚለው ምንድነው ስንል ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው። ወንጌል አይደለም የሚለው፣ የትውልድ መጽሐፍ። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ስትመለከተው የጳውሎስ ጓደኛና ተማሪው የነበረው ሉቃስ ቴዎፍሎስ ለሚባለው ጓደኛው ሲጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ አይቼ እኔ መልካም ሆኖ ስለታየኝ ልጽፍልህ ወደድኩኝ በማለት ሉቃስ ለቴዎፍሎስ ለሚባለው ጓደኛው የጻፈለት ደብዳቤ ነው እንጂ ወንጌል አይደለም። ስለዚህ አሁን ወንጌል ነው ብለው ካሉ እሱ ጋር ነው ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉና ከአላህ ሳይሆን ግን ከአላህ ነው ለሚሉ ወዮላቸው የሚለው ከዛ አንፃር ነው። ራሱ ላይ ጨምሮበታል የምንለውም ለዛ ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችኋል? ስለዚህ ከአላህ ዘንድ የወረደው ኢየሱስም ተሰጥቶኛል ያለው ወንጌል እያለ ነገር ግን አራት ወንጌሎች ጸሐፊዎች አራቱ ሰዎች ካሉ አራት ወንጌሎች ካሉ አራት መጽሐፍቶች ካሉ ጭማሪ ነው ማለት ነው። ቁርአን ሱረቱ ማኢዳ ምዕራፍ 5 ቁጥር 46 እና ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ ለኢሳ ኢንጂልን ሰጠ ነው ይላል አላህ። ስለዚህ የተሰጠው አንድ መጽሐፍ ሆኖ ሳለ እነሱ ግን አራት መጽሐፍ መያዛቸው ቢያንስ ቁርአን ወንጌል እያለ የሚናገረው አሁን ያሉትን አራት ወንጌሎች አይደለም ነው የምንለው። አይ ወንጌል ሌላ ነው ካሉን ሌላ ጉዳይ ነው ማለት ነው። አዲሱ መደበኛ ትርጉም እንደሚሉ ታውቃላችሁ። አዲሱ መደበኛ ትርጉም የመግቢያው ላይ የአዲስ ኪዳን መግቢያ ላይ እነዚህ አራት ወንጌሎች የጋራ ምንጭ አላቸዋል። የጋራ ምንጫቸውን ስኮላሮች እንዲህ ብለው አስቀምጠዋል አለ። እነዚህ አራት ወንጌሎች በአንድ ወቅት የነበረውንና በኋላ ላይ የጠፋውን ወንጌል መሰረት አድርገው ይላል። ወላሂ ስመ ወላህ አላሁ አክበር አላሁ አክበር አላሁ አክበር። አያችሁ ሰማችሁት? በአንድ ወቅት የነበረውንና በኋላ ላይ የጠፋውን ወንጌል መሰረት አድርገው ነው ይላል። ስንቶቻችሁ ይሄን ታውቃላችሁ? አውቂ ሰምተሃል ይሄንን ታሪክ? አዲሱ መደበኛ ትርጉም መግቢያው ላይ ነው። ስኮላሮች ምን ብሎ አስቀምጠዋል? እነዚህ አራት ወንጌሎች የጋራ ምንጭ አላቸው። የጋራ ምንጫቸው ምንድነው? በአንድ ወቅት የነበረና በኋላ ላይ የጠፋውን ወንጌል መሰረት አድርገው ነው። እኛ እሱን ነው ኩምሉ ምንለው። ሳይቀላቀል እሱን ያዙልን፣ ሳይቀላቀል እሱን ያዙልን። እሱ ነው እንግዲህ ወንጌል እያለን እኛ የምንለው። እናንተ የመሰከራችሁትን ነው እያለን ያለነው እና በዚህ መልኩ ብታዩት ጥሩ ነው ለማለት ፈልጌ ነው። ይሄን ይመስላል። አውቂ ጄክ የምጨምረው ነገር ካለ ጨምሩ። ኡስታዝ ያሁኑን የት ነው የምናገኘው? ያሁኑ ቦታው ቀደመኛ ሚር ራሱ ብላችሁ ያሁኑ ቦታው በቪዲዮ ልክፈት። ለምን በቪዲዮ አልከፍትም? ይከፍታሉ እጄ ላይ አለ። አዎ ሳይደባለቅ ያዙልኝ እንዳለው ማለት ነው። እንደ ቻይናው አልሰማም እንደ ቻይናው በጣም ይመሳሰላሉ እና ተሳፈጠና አንዱ ቻይና ከነተው ይዘው እስኪበቃው ድረስ ምን ሆነ ነው ብሎ ሲያገላግሉት ሳይደባለቅ ያዙልኝ ሳይደባለቅ ያዙልኝ አለ። ለኔም ሳይደባለቅ ያዙልኝ። አንዴ ላምጣ እንትኑን ሃርድ ኮፒውን። እኛንን እንጂ ሳይደባለቅ ማለት ያለብን እሱ ነው። ወላሂ የሚገርም ሀሳብ ነው። አሰባችሁት? ከበፊታቸው ሌላ ወንጌል ካለ ኦሬዲ ያ ወንጌል ወይ ጠፍቷል ወይ ኢንጂል ነው ማለት ነው። እስከዛው ኡስታዝ እስከሚመለስ ቀጥሎ ሀሳብ ካላችሁ አይደል?
ኦኬ ዛህራ ገብተሻል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ዋላችሁ? ነው አመሻችሁ? አልሐምዱሊላህ ደህና ነሽ? አላህ መለክ አብዱ ሰላም ነው ችግር የለም አለን አልሐምዱሊላህ። እንደላ እየቀዳው እኮ ወደዚህ ዙራችሁ አገኘኋችሁ። አሁን ገና እንትን ከሳላህ ቤት ነበርና እየቀዳው የነበረው ከዛ ሳይ ወደዚህ ዙራችሁ ገባሁ። ስራ ስለጨረስ እና አልሰማሁም። ኢንሻአላህ ሰማኝ አስተካክቼዋለሁ። እንትን ካለ ሩቅ ቦታ ከሆነ ያልከው ልክፈትልህ። ኦኬ አገኘ ኡስታዝ ተመልሷል። ሚት ላይ ነው ኡስታዝ። ኡስታዝ እያወራህ ከሆነ ሚዩት ላይ ነው። ያው ይታያችኋል። አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ይላል። አዎ ልክፈተው ማለት ነው። ይታያችኋል። ይታያል። አሁን በአንድ ባትሪ ይዤ ነው እንትን የሚለው ይታያችኋል። የወንጌላቱ ምንጭ ይላል እዚህ ጋር። የወንጌላቱ ምንጭ ጸሐፊዎቹ ራሳቸው ናቸው። አንዳንዶቹ ስኮላሮች ማለት የተመሳሳይ ወንጌሎች ይልና ሁለተኛው ምርጫ ላይ ነው ይላል። የወንጌላቱ ምንጭ የሚል ይታያችኋል። ይታያል ኡስታዝ። ቁጥር 2 ላይ እስቲ አንብበው አንድ ሰው። የወንጌላቱ ምንጭ ከእነርሱ በፊት የተጻፈ ወንጌል ነው። እሺ አንዳንድ ሰዎች ስኮላሮች ማለት ነው። እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበር ይላሉ። ጸሐፊዎቹም ወንጌሎቻቸውን የጻፉት በአንድ ወቅት የነበረውን በኋላ ግን የጠፋውን ወንጌል መሰረት አድርገው ነው ይላሉ ይላል። ስኮላሮቹ ያስቀመጡትን ነው እንትን የሚለው ከየት ነው የመጣው ወንጌሉ? 4 ወንጌሎች የሚለውን ነገር አንዳንዶቹ አንድ ወንጌል ነበረ፣ እሱም የማቴዎስ ወንጌል ነበር፣ ከማቴዎስ ነው ብለው የሚለው አሉ። አንዳንዶቹ ከማርቆስ ነው የሚለው አሉ። የተለያየ አለ። ግን ይሄኛው ግን የሚለው ምንድነው? ገጽ ስንት ላይ ነው ያለው? ቆይ እስቲ ተመሳሳዮቹ ወንጌላት ነው ግን ኡስታዝ ቆይ አሁን እንትን ማለት እችላለሁ። ቪዲዮ መክፈት እችላለሁ። ልክ ቪዲዮ ስከፍት መጽሐፉ እኔ ጋር አለ እንዳትገለጥ ካሜራ። ምዕራፍ ስንት መሰለህ? ልክ አዲስ ኪዳን ስትል አዲሱ መደበኛ ትርጉም ልክ አዲስ ኪዳን ግባ። እሺ አዲስ ኪዳን ስትል ማለት ነው። እሺ ገጽ ስንት መሰለህ? 1425 ቀጥሎ ልክ 1425 ኦኬ። በነገራችን ላይ ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት አንድ ላይ ነው ያሳተሙት። ይሄንን የ2000 እትሙ ነው አይደለም? እሱ የኦርቶዶክስ ነው። አዲስ መደበኛ ትርጉም የ1993። ኦኬ። የለኝም። እሱም የለኝም። ያለው ሰው አለ? የ19 ያለው ሰው አለ? አለ አለኝ። ኦኬ። ይኸው እስቲ እኔ ጋር ገጽ ስንት ነው? ገጽ 4000 ነው ያልከው? አዎ። የኔ ጋር አዲስ ኪዳኑና ብሉይ ኪዳኑ ለብቻ ነው ገጽ የሰጣቸው፣ አንድ ላይ ደምሮ አልሰጣቸውም። ብሉይ ኪዳኑ 1400 አዲስ ኪዳን ላይ ልትገባ ስትል ማቴዎስ ወንጌል ቀደም ብለህ
እሺ መግቢያ ይላል ተመሳሳይ ወንጌላት የሚለውን ጸሐፊው ይላል። ተመሳሳይ ወንጌላት የሚለውን ነው የማቴዎስ ወንጌል እንደዛ ብሎ ነው የሚጀምረው። እሱ ላይ አሁን ይኸውልህ አንድና ሁለትን አንብብላቸው ይስሙ ከኔ እንዳላመነጨው። ማቴዎስ የብሉይ ኪዳን ትንቢቶች መፈጸማቸውን በትኩረት ከሌሎች የአዲስ ኪዳን መጽሐፍት አይደለም አንድና ሁለት ነው ያልኩት። እዛው ላይ አንድና ሁለት ቀደም አንተ ስታነበው የነበረውን ነው የማነበው። የወንጌላቱ ምንጭ ስነ ቃል ነው ይላል። በጥንቱ ዓለም ስነ ቃሎች ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጮችን ተጠቅመዋል። ቁጥር 2 ደግሞ የጋራ ምንጭ ተጠቅመዋል አለ። ወንጌላቱ ምንድነው አሁን የጋራ ምንጭ የተጠቀሰሽ? ቁጥር 2 የወንጌላቱ ምንጭ ከእነርሱ በፊት የተጻፈ ወንጌል ነው። አንዳንድ ሰዎች እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ ይላሉ። ጸሐፊዎቹ በወንጌሎቻቸውን የጻፉት በአንድ ወቅት የነበረውን በኋላ ግን የጠፋውን ወንጌል መሰረት አድርገው ነው ይላሉ። ይሄ ነበር የምፈልገው የነበረው። እንግዲህ እንድታውቁት ነው። ራሳቸውም ጋር እንዲህ አይነት ነገሮች አሉ ማለት ነው። ያንን ወንጌል ነው እኛ የምንፈልገው ሳይቀላቀል እንዲይዙልን የምንፈልገው ማለት ነውና ከዛ አንፃር ነው። አይ ቲንክ አወከር ተመለሰልህ። ኡስታዝ ጀዛከላ። ግን ኡስታዝ እንደ ሐሳብ ማለት ነው ብሎ በአይምሮ ላይ መጣ ያ የጠፋው ወንጌል እነዛ 40 ምናምኖቹ ወንጌል ቢሆንስ የቶማስ ወይ የማርያም ምናምን ይባል ነው። እነሱም ከዛ በኋላ የተጻፉ ናቸው። ይኸውልህ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ብዙዎች በየተራ ምን ሲያዘጋጁ ይላል? ታሪክን ሲያዘጋጁ አለ። ብዙዎች ነው የሚለው እና ካዘጋጁ ሰዎች መካከል አንደኛው ማን ነው? ብዙዎች ሲል የቶማስ ወንጌልና የማቲያስ ወንጌል የጴጥሮስ ወንጌል ናቸው ብሎ ይናገራል። ማን ነው የሚናገረው? አርጌንስ። ቆይ ላንብብልህ። እሱን ደግሞ መውጣት የሚችል ሰው ካለ ሌላ ሰው ያወጣል። እሺ የሉቃስ ወንጌል ምዕራፍ 1 ያለ ሁላችሁም ያዙት። እሺ ኦሪገን ነው የጻፈው አርጌንስ ሆሚሊ ኦፍ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ሲያብራራ ምን አለ? እንግዲህ በደንብ አድርጋችሁ እዚህ ጋር ተከታተሉ። የሉቃስ ወንጌል ሲያብራራ ነው ያለን ወንጌሎች ከነዚህ ወንጌሎች መካከል ተመርጠዋል፣ ወደ አብያተ ክርስቲያናትም ተላልፈዋል። ይህ ከሉቃስ መቅደም ማወቅ እንችላለን። እርሱ ነገር ብዙዎችን ታሪክን በየተራው ለማዘጋጀት ስለሞከሩ በማለት በእነዚህ መንገድ ይጀምራል። ያሉ ወንጌሎች ከሌሎች ወንጌሎች መካከል ተመርጠዋል አለ። ያሉት ወንጌሎች ስንት ናቸው? አሁን ይነግረናል። ምን አለ? አንዱ ወንጌል አለ ነባሮች የነበሩ አንዱ ወንጌል የቶማስ ወንጌል ነው፣ ሌላ ወንጌል የማቲያስ ወንጌል ነው፣ ሌላ ወንጌል የጴጥሮስ ወንጌል እየተባለ አውቃለሁ። ምንም ሳናውቅ እንዳንታይ እነዚህ ወንጌሎች ከመረመሩ አንድ ነገር ያውቃሉ ብለው በሚያስቧቸው ሰዎች የተነሳ እኛም ብዙ ሌሎችን እንዲሁ አንብበናል አለ ወንጌሎች። ነገር ግን በእነዚህ ሁሉ ጥያቄዎች ውስጥ 4 ቀኖናዊ ወንጌላት የተቀበለን ሌሎችን አንቀበልም ብሏል። ሰማው እና ሪሳን ዘብስብ ማን ነው እንደዛ ያለው? ኦሪገን 4 ብቻ ናቸው የተመረጡት አለ። ብዙ ነበሩ አለ። ለዛ ነው ብዙዎች በየተራ ታሪክን ሲያዘጋጁ ያለው ብዙ ወንጌሎች ነበሩ አለ። ስለዚህ የነ ቶማስ ወንጌል የነ ማቲያስ ወንጌል ማቴዎስ አይደለም ማቲያስ ወንጌል የነ ጴጥሮስ ወንጌል ይብን የሉቃስ ወንጌልን ይቀድማሉ። ሉቃስ በተጻፈበት ዘመን ነው እነዚህ ወንጌላት የነበሩ። ከዛ ምን አለ እዛው ላይ ቤተክርስቲያን 4 ወንጌሎች አሏት፣ መናፍቃን ግን በጣም ብዙ ወንጌሎች አሏቸዋል። መናፍቃን የሚላቸው እነ ኢቦናይት እነ ናዝራውያን ምናምን የሚባል ናቸው። ለዛ ነው እንትኑ ማለት ነው። ከዛ በኋላ ምን አለ አውግስቲን ደግሞ ስለሱ ሲናገር አጌኒስት ፋንዳሜንታል ኤፒስትል ኦፍ ማርሲዮን ነው ምናምን የሚባሉ አሉ እና ስለነሱ ሲጽፍ በሁሉን አቀፍ ቤተክርስቲያን ስልጣን ወንጌል ባይሰጠኝ ኖሮ በወንጌል ባላመንኩ ነበር አለ። እሷ ናት የሰጠችን ወንጌሎችን ብሎ ነው የሚያስቀምጠው ማለት ነውና ይሄ ነው ያለው ነገር ማለት ነው። ብዙ ወንጌሎች ተዘጋጅተዋል። ከዛ ውስጥ 4ቱን ወንጌል የመረጠው ማን ነው የሚነግረኝ ሰው አለ? 4ቱን ወንጌል የመረጠው ጄክ ታስታውሳለህ? እሱ ኢራኒስ ማን ነው 4ቱን ወንጌሎች የጻፈው? ኢራኒስ ጎበዝ።
ስለዚህ አራቱን ወንጌል የመረጠው ኢራኒየስ ነው ለመጀመሪያ ጊዜ። ኢራኒየስ አጌንስት ሄረሲ መጽሐፍ 3 ምዕራፍ 11 ቁጥር 8 ላይ እናገኘዋለን። አራት ናቸው የመረጣቸው። አራት ወንጌሎች ብቻ ናቸው። በጉባኤ ደረጃ ለመጀመሪያ ጊዜ አራቱ የተመረጡት መቼ ነው? ሎዶኪያ ላይ ነው አይደል? ሎዶኪያ ላይ መሰለኝ። የሎዶኪያ ጉባኤ መቼ? ዓመተ ምህረቱ ዓመተ የሎዶኪያ ጉባኤ ነው በ363 ምናምን ላይ ነው። የሎዶኪያ ጉባኤ ለመጀመሪያ ጊዜ በሎካል ደረጃ ነው። ለዛውም ኢኩሜኒካል አይደለም። ራሱ ሪጂናል ካውንስል ነው። ሪጂናል ካውንስል ነው። ኢኩሜኒካል ሳይሆን ሎካል ነው የሚባለው። ሪጂናል ወይም መጽሐፍቶች የቀኖና መጽሐፍቶች አራቴ ነው የተደረጉት በሎካል ደረጃ። አንደኛ የመጀመሪያው በ363 በሎዶኪያ ጉባኤ፣ ሁለተኛው ደግሞ በሮም ጉባኤ ጣሊያን ውስጥ የተደረገው በ382፣ ከዛ በ393 የሂፖ ጉባኤ የአልጄሪያ ማለት ነው የተካሄደው። አራተኛው እና የመጨረሻው ደግሞ ቱኒዚያ የተካሄደው የካርቴጅ ጉባኤ በ397። አራቱም ቀኖናቸው ይለያያል። ታዝ እዚች ጋር በሎካል ወይም በሪጂናል ካውንስል እንዴት ኢኮኖሚካል ሲሆን አይደለ ዓለም አቀፋዊ ሆኖ ሁሉንም የሚያካልል ታዲያ እንዴት በሎካል አስገድሉ? በሎካል ወይም ሪጂናል የምንልበት ዴሊጌተር ካልተመጣ ነው። ዓለም አቀፍ የሚያሰኘው ነገር ከሁሉም ቦታ ላይ ዴሊጌተሮች ሲኖሩ ነው ኢኩሜኒካል የሚባለው ዓለም አቀፍ የሚባለው። ለምሳሌ የሰባቱ ናቸው ኢኩሜኒካል የሚባሉት። ሰባቱም በዓለም አቀፍ ደረጃ በተለይ ደግሞ የክልቄዶን ጉባኤ የሚባለው ሁሉም ተሳትፈዋል። ያልተሳተፈ የለም፣ አንድ የቀረ የለም። ራስ ማለት እነ እንትና ትንሽ ይጎላል። ኒቂያ፣ ቆስጠንጢንያ ጉባኤ፣ የኤፌሶን ጉባኤ ምናምን አንዳንድ የጎደሉ አሉ፣ ያልተሟሉ አሉ። እነሳም ቢሆኑም ኢኩሜኒካል ናቸው፣ ዓለም አቀፍ ናቸው። እና እንደዛ ነው። ከዛ አንጻር ነው እንግዲህ ያውቁን ጥያቄ ተመልሷል። ኢኩሜኒክ የሆነ የላችሁማ አሁን ድረስ ዩኒቨርሲቲ ባይንድ የሚያደርጋቸው የለም። ለዛ እኮ ነው እኛ የምንለው አሁን ቤተክርስቲያን የምትባል ቤተክርስቲያን ናት ምናምን እያሉ ያወራሉ ኦርቶዶክሶች። እስኪ ቤተክርስቲያን የምትሏት ኢኩሜኒካል ናት ወይስ ሎካል ነው ብለህ ጠይቃቸው። ሎካል ነው ካሉ አይሆንም፣ የኢትዮጵያ ብቻ ሊሆን አይችልም። ዓለም አቀፍ ናት ካሉ ዓለም አቀፍ ለማድረግ ዓለም አቀፍ ጉባኤ ማድረግ አለባቸው። ዓለም አቀፍ ጉባኤ ደግሞ ከቆመ ቆይቷል። በ431 ያለውን ድረስ ነው የሚቀበሉት። 431 የኤፌሶንን ጉባኤ። ከዛ በኋላ ጉባኤ አልተደረገም። ባይሆን ካቶሊክ ናት አሁን ዓለም አቀፍ የሆነችው በአሁን ሰዓት። ቀኖናም ቀንናለች በዓለም አቀፍ ደረጃ በ15 ምናምን አካባቢ ላይ እንትን ብላለች፣ ቀንናለች ከማርቲን ሉተር በኋላ ከነቢዩ ስንት ዓመት በኋላ ከቁራን በ15 ምናምን ፍሬንች ጉባኤ ምናምን የሚባል እንትን ብለዋል። ስለዚህ የለም እንደዚህ የለም። ዓለም አቀፍ አሁንም ቤተክርስቲያን የምትባለው ካቶሊክ ናት ስቲል ነው። የጴጥሮስ ነው መንበር ይዣለሁ ምናምን የምትለው ሴንትራላይዝድ ነው ራሱ። ከሎካል ወደ ናሽናል፣ ከናሽናል ወደ ኢንተርናሽናል፣ ከኢንተርናሽናል ወደ ናሽናል፣ ከናሽናል ወደ ሎካል እየሄደ ያለው ማለት ነውና በጣም እንትን ነው። ስትሮንግ የሆነ ሴንትራላይዝድ የሆነ እንትን ናቸው፣ ገቨርንመንት ነው ያላቸው ካቶሊኮቹ። በተረፈ ኦርቶዶክስ ዋጋ የላትም፣ እንደ ሄሬቲክስ ነው የሚታየው። አናቴማ ተደርጎባታል። ሶስተኛ ቆሮንቶስ የሚቀበሉ የካቶሊክ ኢቭን ኢኩሜኒክ ካውንስሉ ራሱ የጣሱ አሉ ምናምን የሚባል ሰምቻለሁ። እውነት ነው እሱ ነገር? አዎ፣ ሶስተኛ ቆሮንቶስ የሚቀበሉት የአርሜኒያ ቤተክርስቲያን ናቸው። ሶስተኛ ቆሮንቶስ የሚባል ማለት ነው። ሶስተኛ የጳውሎስ ቆሮንቶስ የሚባለው ጠፍቷል የተባለው ማለት የሎዶቅያ መልእክትና የእስክንድሪያ ሌተርስ የሚባልም አለ የጠፋ ታውቃለህ ጄኬ? ይሄንን የቆሮንቶስ ሰዎች እንደሚባለው ደግሞ የአሌክሳንድሪያ የእስክንድሪያ መልእክት የሚባል ጽፎ ነበር ጳውሎስ። ጠፍቷል፣ አጥፍቷል። አውቀዋለሁ እሱን እንትናን ባርት ኤርባን ይጠቅሰዋል። እሱ ላይ በደንብ ይታወቃል። አይ ቲንክ ሙራቴሪያ ፍራግመንት ውስጥም የተወሰነ አለ መሰለኝ። ይሄኛው እንትን ማለት ኮንስታንቲኖፕል የሚባለው በአማርኛው ምንድን ነበር? ኮንስታንቲኖስ ጉባኤው ማለት ነው በአማርኛ። የኮንስታንቲኒያ ጉባኤ እሱ ሲያነሳው ትዝ ብሎኝ ነው። በ680 አካባቢ ምናምን የተካሄደው ኢኮኖሚካል ካውንስል ነው ይላልና ሰባት ናቸው። የመጀመሪያው በ381 ነው የኮንስታንቲኒያ።
ሶስት ጊዜ ተካሂዷል ነገር ሶስቱም ደግሞ ኢኮኖሚካል ናቸው። ሲኖዶስ ይሉታል በግሪክ በአረብኛ መጅሊስ ይባላል። በአረብኛ መጅሊስ ይሉታል አረብ ክርስቲያኖቹ። እንትኖቹ ደግሞ እንትን ይሉታል ማለት ነው። እና ፍትሐ ነገሥትም እንደዛ ነው የሚያወራው። የሮሙን ነው እውቅና የሰጡት። አለቃ ነው የሁሉ የሮሙ ማለት ነው። ሮም ላይ ያለው ነው አለቃ የሁሉ። ፍትሐ ነገሥት እንደዛ አድርጎ ነው ያስቀመጠው። ፍትሐ ነገሥት እንዲዳኙ ነው የሚለው። ፍትሐ ነገሥት አንቀጽ 4 ቁጥር 43 ላይ ካቶሊኮስ በሚባል ታላቅ ስም ያክብሩት ነው የሚለው የሮሙን ማለት ነው። ፍትሐ ነገሥት ምዕራፍ 4 ቁጥር 40 ላይ ሊቀ ጳጳሳት በዓለም ሁሉ 4 ብቻ እንዲሆኑ በኒቆያ ጉባኤ የቅዱሳን ማህበር አዘዙ። ከነሱ የሮሙ የጴጥሮስ መንበር ሐዋርያት እንዳዘዙት አለቃና ፈራጅ ይሆናሉ። የካቶሊኩ ማለት ነው። ስለዚህ ሌሎቹን ያወገዘው እሱ ነው። እስካሁን ድረስ ያለው እሱ ነው። ሮም ላይ ያለው ማለት ነው። ሮም ላይ ያለው ማለት ነው። ከዛ ውጭ የወጣ ውግዝ ነው። ምን ይላል? በጉባኤ መካከል 4 መንበር ዘረጉ። አንዱ መንበር ለሮም ሊቀ ጳጳስ፣ ሁለተኛው መንበር ለእስክንድሪያ፣ ሶስተኛው መንበር ለኤፌሶን፣ አራተኛው መንበር ለአንጾኪያ ይላል። እነዚህን ይቀበላሉ። አምስተኛ የኢየሩሳሌም መንበር የሚባል አለ። እሱን ያጸደቁት በ451 ነው። በኬልቄዶን ጉባኤ ነው። ይህን ይመስላል። አይ ቲንክ ጥያቄው ከተመለሰ ወደ ሌላ ጥያቄ መሄድ ይችላሉ። አበዛ ነው። ሰላም አለይኩም። እስኪ እኔ ልጠይቅ እንደው ዛሬ ደግሞ ባይጣ ጥያቄ ከተቻለ ልጠይቅ ኡስታዝ። ይቀረ ትጠይቀኛለህ? አይ ክርስትና ላይ ነውና እኔ ልጠይቀው የፈለግኩት እነሱ በስላሴ ያምናሉ እና ብሉይ ኪዳን ላይ ስላሴ አለ ብሎ ያምናሉ ክርስቲያኖች? የለም ነው የሚሉት። አይ እዚህ ኢትዮጵያ ውስጥ ያሉት እንደው በደረቆም ቢሆን ያናገሩ ኢየሱስ ነው ብሎ ያምናሉ ብዬ ነው ሲያወሩ ሰው። አይ ወልድ ስጋ እስከሚሆን ድረስ አይታወቅም የሚል ነገር ነው የሰማሁት። ቅድመ ዓለም ነበረ ብሎ አያምኑም? ሶስት ነበሩ ብሎ አያምኑም? አይቀዳደሙም? ነው ነበሩ፣ ግን ግልጽ ሆኖ የመጣው ትምህርቱ ኢየሱስ ከመጣ በኋላ ነው። የስላሴ መخلوቅ ሊሆኑ ነው እንደዚህ ከሆኑ እኮ። ትምህርቱ እንደዛ ነው እኮ እንትን የሚሉት የስላሴ ትምህርት ግልጽ የሆነው እንትን ነው። ወልድ ስጋ እስከሚለብስበት ድረስ አይታወቅም ነው የሚሉት። እንደዛ አይነት አለ። አይ ቲንክ ገድለ ተክለ ሃይማኖት ላይም እንደዛ አለ። ኦኬ ስለዚህ ብሉይ ኪዳን ላይ የነበረው ኢየሱስ አይደለም ማለት ነው በእነሱ ወልድ አይደለም ማለት ነው። አልተገለጠም። በአዲስ ኪዳን ላይ ነው የተገለጠው ነው ትምህርቱ የተገለጠው። ብሉይ ኪዳን ላይ ግን ጭላንጭል ነገር ያሳያል ነው የሚሉት። ዘፍጥረት 1:26 ዘፍጥረት 3:22 ላይ ምናምን ኑ እንፍጠር ምናምን የሚለው ነገር ጭላንጭል ያሳያል። ግልጽም ባይሆን የሆነ ስላሴን ፍንጭ ይሰጣል ነው የሚሉት እነሱ። ሙሉ ለሙሉ ግን ለቴዎሎጂው ነው ማለት አይደለም። አብርሃም ስላሴን አያውቅም ብለው ያምናሉ። ማስረጃዎች አሉ፣ ብዙ ማስረጃዎች አሉ። ኦኬ እሺ። ይሄ ዛሬ ከነሱ የምሰማው ግን አሁን እንደዛ ብሎ ቢያምኑ ብዬ ጥያቄ ነበር ለነሱና እኔ ብሎ ሲናገር እኔ የተባሉት አዲስ ሶስቱም እኔ የሚለውን ቃል አዋጥተው ተናግሮ ነው ወይስ አንድ አካል ላይ የተናገሩላቸው ነበር? አብ ነው የተናገረው። እነሱ አሁን የሚሉት እኔ የሚለው ነገር የሚናገረው ራሱ እግዚአብሔር ነው። ሶስቱንም ወክሎ እግዚአብሔር ነው የሚናገረው ነው የሚሉት። ግን ምንድነው ቸርች ፋዘርስ ደግሞ ያስቀመጡት ብሉይ ኪዳን ላይ ያለው አምላክ እኔ እያለ የሚናገረው አብ ነው። ለምሳሌ እኔ እያለ የሚናገረው አብ መሆኑን ማስረጃ የምታገኘው ዮሐንስ ወንጌል ምዕራፍ 5 ምዕራፍ 8 ላይ ታገኘዋለህ። ምዕራፍ 8 ቁጥር 24 ጀምረህ ታነበዋለህ ማለት ነው። እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው አብ። እንግዲያውስ አንተ ማን ነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ። ስለዚህ የላከኝ እውነተኛ ነው አለ ኢየሱስ። እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ስለ አብ እንደነገራቸው አላስተዋሉም ይላል። የዕብራውያን ጸሐፊ ታዲያ ምዕራፍ 1 ቁጥር 1 ላይ ሲናገር እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ አሁን ደግሞ በልጁ ተናገረን አለ። በልጁ የቱ ጋር ነው የተናገረው ስንል ዮሐንስ ወንጌል ምዕራፍ 8 ላይ ማለት ነው የተናገረው። ብዙ ማስረጃዎች አሉ። ሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይም እንደዛ ነው። የአባቶቻችን አምላክ የአብርሃም የይስሐቅ አምላክ ካለ በኋላ መጨረሻ ላይ ምን አደረገ? ከዚህ ሰው ዘር እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችሁ የምትሉት ለእኔ አባቴ ነው እያለ ይናገራል። ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 21 ቁጥር 34 ላይ
ስለ ምሳሌ የወይን አትክልት ባለቤት ብሎ ምሳሌ ከሰጠ በኋላ መጨረሻ ላይ ነቢያትን ከላከ በኋላ ልጄን ያፍሩት ይሆናል ብሎ ልጁን ላከ ይላል። ስለዚህ ነቢያትን ሲልክ የነበረው ኢየሱስን የላከው አንዱ አምላክ እንደሆነ ማስረጃ መሆን ይችላል ማለት ነው። እና በጣም ማድቀቅ ትችላለህ ማለት ነው። ብዙ ቦታ ላይ እንትኖች አሉ። ይሄ አንድ አምላክ የተባለው አብ ስለመሆኑ ወልድና መንፈስ ቅዱስን እንደማያካትት ከብሉይ ኪዳን ሺህ ጥቅሶች መጥቀስ ይቻላል። እንደዛ ስትሏቸው ደግሞ ምን ይላሉ? ኢየሱስ ነቢያትን ልክ ያለው ይላል ብለው ማቴዎስ ወንጌል ምዕራፍ አይ ቲንክ 23 ላይ ያለውን ጥቅስ ይጠቅሳሉ። ግን እዛ ጋር የሚያወራው እግዚአብሔር ጥበብ አለች ነው የሚለው ሉቃስ ላይ። እግዚአብሔር ጥበብ እንዲህ አለች ብሎ ነው ኢየሱስ ኮቴሽን የሚጠቅሰው እንጂ ኢየሱስ እኔ ልካለሁ አላለም። እግዚአብሔር ጥበብ እንዲህ አለች ብሎ መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ጥበብ ቤቷን ሰራች፣ ሰባቱ ምሰሶን አቆመች እያለ የሚናገረው ከዛ ባሪያዎቿንም ልካ እንዲህ አለች ይላል። ስለዚህ ነቢያትን ልካለሁ ያለችው የእግዚአብሔር ጥበብ እንዲህ አለች እያለ ነው የሚናገረው ኢየሱስ እንጂ ኢየሱስ ራሱ አይደለም ያንን ተናጋሪ የሆነው። እና ብሉይ ኪዳን ላይ ነቢያቶችን ሲያናገረው የነበረው እኔ እያለ የሚያናገረው የነበረው አንድ አምላክ ነው ማለት ነው። ያ አንድ ፐርሰን ነው ማለት ነው። አሁን ጥያቄ የምጠይቃቸው እኔ የሚለው ቃል አካልን ታሳቢና ዋቢ ያደረገ ነው ወይስ ባህሪን ታሳቢና ዋቢ ያደረገ ነው ብለህ ጠይቃቸው። አይሆንም፣ ባህሪን አይደለም ራሱ እኔ ኤጎ አኒሁ በዕብራይስጥ አኒሁ፣ በአረብኛ አና ሙፍረድ ሆኖ ነው የሚጠቀመው ራሱ ሲንጉላር የሆነ የሚጠቀመው ማለት ነው። ፐርሰንን ነው ታሳቢ፣ ሸክስን ነው፣ ፕሮሶፖንን ነው፣ ፓኒን ነው። ፓኒን ማለት ፐርሰን ማለት ነው በዕብራይስጥ እና ይህን ይመስላል። እሺ ባረከላህ። እሺ ሁለተኛ ጥያቄ ስታስሽ ካልጠየቁ አይቀርም። እሺ ጠይቅ። ኢየሱስ አሁን በስጋው ከአብ ቀኝ ተቀምጧል ብሎ ያምናሉ አይደል? አዎ ከና ካሉ እዚህ ምድር ላይ ያለ በሰውነቱ አብን ያመልካል ይላሉ። አሁንስ በሰውነቱ አብን ያመልካል? አዎ እሱ ማስረጃ ሰጣለሁ። እንትኑ ልስጥ፣ ሶርሱ ልስጥ ሀቢቢ። ገድለ ተክለ ሃይማኖት ያዙላችሁ ገጽ 8 ቁጥር 24 ላይ እንዲህ ይላል። የሥላሴ ሶስትነታቸውና አንድነታቸው ወልድ ሰው እስከሆነበት ድረስ አይታወቅም ነበር ነው የሚለው። ልብ አድርጋችሁ ያዙ። ልድገምላችሁ፣ ልብ አድርጉ፣ ቅዱ። ሌሎቻችሁ ገድለ ተክለ ሃይማኖት ገጽ 8 ቁጥር 24 ላይ ይላል የሥላሴ ሶስትነታቸውና አንድነታቸው ወልድ ሰው እስከሆነ ድረስ አይታወቅም ነበረ ይላል። ጥያቄያችን ምንድነው? ኦሪት ዘዳግም ምዕራፍ 13 ቁጥር 9 ላይ ምንድነው የሚለው? አንድ ነቢይ ተነስቶ ያ ነቢይ አንተም አባቶችህም ማታቀውን አማልክት አንተም አባቶችህም ማታቀውን እናምልክ ቢልህ እንዳትቀበለው ግደለው ነው የሚለው። አንተም አባቶችህም ማታቀው። ስለዚህ ወልድ ሰው እስኪሆን ድረስ ካልታወቀ ስለዚህ የነቢያት አስተምሮት አይደለም ማለት እንግዳ ትምህርት ነው ማለት ነው። ተመልከት፣ አንድ ልጨምርልህና ወደ ጥያቄ እንሄዳለን ማለት ነው። ሃይማኖተ አበው ምዕራፍ 13 ቁጥር 9 ላይ ልብ አድርጉ። ሃይማኖተ አበው ምዕራፍ 13 ቁጥር 9 ላይ ጎርጎርዮስ ዘንዚናዙ ምን አለ? ነገር ግን ከሰው ወገን ማንም አያውቃቸውም ነበር ሥላሴ የእግዚአብሔር ልጅ ወልድ ዋህድ ሰው ሆኖ አባቴ ስምህን ለሰው ልጆች ገለጥኩኝ እኔም የባህሪ ልጅ እንደሆንኩኝ ያውቁ ዘንድ ዓለም ሳይፈጠር በጌትነት ግለጥልኝ ብሎ ካስረዳ በኋላ ነው እንጂ አለ። ስለዚህ ኢየሱስ እስከሚመጣ ድረስ ሥላሴ የሚባል ነገር አይታወቅም ብሎ ነው ያስተማሩት ጎርጎርዮስ ዘንዚናዙ ማለት ነው። እንትና ደግሞ ጎርጎርዮስ ዘንዚናዙ ማለት ነው። በኦሬሽኑ ደግሞ ኦሬሽን 31 ላይ ነምበር 26 ላይ ማለት ነው ቁጥር 26 ላይ እንደዚህ አለ። ብሉይ ኪዳን አብን በግልጽ አውጇል አለ፣ ወልድን ግን በይበልጥ ደብቆታል ይላል። ዘ ኦልድ ቴስታመንት ፕሮክሌምድ ዘ ፋዘር ኦፕንሊ አለ ኤንድ ዘ ሰን ሞር ኦብስኩርሊ አለ። ደብቆታል አለ፣ ወልድን ደብቆታል አለ። ብሉይ ኪዳን ላይ ድብቅ ነው አይታወቅም ነው የሚለው። ኦፕንሊ የሚታወቀው አብ ነበር ነው ብሎ ያስቀመጠው። ይሄን ይመስላል። ኦኬ ወደ ጥያቄ ይታል። ምን ነበር የጠየቀኝ ሀቢቢ? ጀዛከላህ። እኔማ እነሱ በስጋው ነው እዚህ ምድር ላይ ሲያመልክ የነበረው ይላሉ። አሁን በቀኝ ሆነው አሁንም በስጋ ነው በአብ ቀኝ ሆነው አሁንም እያመለከ ነው። ማምለኩን አላቆመም። አዎ አምላኪ ነው። አሁን ሰማይ ላይ እያመለከ ነው ያለው። አምላኪ ነው። ዕብራውያን 8:2 ላይ በመቅደስ እያመለከ ነው ይላል። እያገለገለ ላትሪዮጎስ ይላል። እንዳደነግጡ ክርስቲያኖች እዚህ ታች ካላችሁ እንዳደነግጡ አምላኪ ነው ይለዋል ራሱ ላትሪዮጎስ። ዕብራውያን 8:2 ላይ እርሱ በመቅደስ አገልጋይ ነው ይላል። ሰማይ ላይ አሁን ላይ ማለት ነው።
ላትሪዮጎስ ይለዋል። ላትሪዮጎስ ማለት አምላኪ ማለት ነው። ላትሪዮ ማለት አምልኮ ማለት ነው። ላትሪያ ማለት አምልኮ ማለት ነው ትርጉሙ። ራዕይ 19:5 ላይ ደግሞ ላይ ምን እንደሚል ታውቃለህ? ድምፁን ስማው። እንደዚህ ይላል፣ በዙፋኑ መካከል ሆኖ ኢየሱስ ባሪያዎች ሁሉ እርሱን የምትፈሩ ታናናሾች፣ ታላላቆች አምላካችንን አመስግኑ ይላል። ማንን አመስግኑ? ማንን አመስግኑ? አቡ ሙአዊያ አምላካችን ይላል። አምላካችንን አመስግኑ ይላል። ብዙ ቦታ ላይ ነው አምላኬ የሚለው። አምላኬ በጣም ይላል ራዕይ ዮሐንስ ላይ ካረገ በኋላ ራዕይ 3:2 እና ራዕይ 3:12 ላይ አምላኬ አምላኬ አራቴ ብሏል። አጠቃላይ 5 ብሏል። አምላካችን ከሚለው ጋር 6 ብሏል። አምላኬ ብሏል። ይሄን ነው ይሄን ይመስላል። ጀዛከላህ። ልድገምላችሁ ደግሞ ሌላ ጥያቄ ከታች ላላችሁ ጄክ ወጣ እንዴ? ከነ ያወጣ። ኦኬ ሌላ ሰው ጥያቄ ካለ ቀጥል በቃ። ሰላም አለይኩም ወራህመቱላህ። እሺ ወአለይኩም ሰላም ወራህመቱላህ ወበረካቱ። እሺ መጨረሻ አንድ ጥያቄ እስታስ ለዕልም الكلام የሚመች እምነት ሆኖ እኮ ተቸገርን እኮ እና ማለት ነው ኢየሱስ ከሞት ሲነሳ መጀመሪያ የነበረውን ስጋ ነው ይዞ የተነሳው ወይስ አዲስ ስጋ ነው ይዞ የመጣው? ምንም ለውጥ የለውም። ራሱን ነው እንደ ባይብሉ ከሆነ ራሱን ነው የሚሆነው። ያንን አንዳንድ ማስረጃዎች ልስጥ ማለት ነው። የመጀመሪያ መሰጠት ሉቃስ ወንጌል ምዕራፍ 24 ላይ ነው። ምዕራፍ 24 ላይ ምንድነው ያለው? ቁጥር 39 ላይ እኔ ራሴ እንደሆንኩኝ እጆቼና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውም፣ እኔ እንዳሳችሁ እዩ ነው ያለው። ይህም ብሎ እጆቹና እግሮቹን አሳያቸው ይላል። ስለዚህ እጆቹና እግሮቹን ያሳያቸው ራሱ ነው የተነሳው፣ እንደነሱ ትምህርት ማለት ነው። የዮሐንስ ወንጌል ምዕራፍ 20 ላይም ተመሳሳይ ነገር አለ። ዮሐንስ ወንጌል ምዕራፍ 20 ላይ ምንድነው ያለው? ቶማስ አንድ ነገር ተናገረ። ቁጥር 24 ላይ ከ12 አንዱ ዲሞስ የሚባለው ቶማስ ከኢየሱስ ጋር አልነበረምና አየነው ኢየሱስን አገኘነው ሲሉ እርሱ ግን የችንካሩ ምልክት በእጆቹ ካላየው ጣቶቼን በችንካሩ ውስጥ ካላስገባው እጄን በጎኑ ካላስገባው አላምንም አላቸው ይላል። ከዛ በኋላ መጨረሻ ላይ ቶማስም ጣትህን ወደዚህ አምጣና እጆቼን እይ፣ እጅን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬና አምላኬ ብሎ መለሰለት። ኢየሱስም ስላየኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። ስለዚህ የነበረው ነው የተነሳው። ምግብ ሁላ በልቷል እኮ ተመለከተው። አምጡ ምናምን ብሎ እርቦት የሚበላላችሁ ወይ ምናምን ብሎ በልቷል። አሳ አጥምደው የሚበላላችሁ ወይ ምናምን ብሎ ጥንት ብሏቸው ማለት ነው። አይ ቲንክ ዮሐንስ ወንጌል ምዕራፍ 21 ላይ ታገኘዋለህ። የሚበላ አምጡ ምናምን ብሎ ልጆች ወይ የሚበላላችሁ ምናምን አላቸው። ቁጥር 5 ላይ የለንም አሉት። ሂዱና አሳ አጥምዱ አላቸው። አጠመዱ። እየሳቡ በጀልባ መጡ። ካጠመዳችሁ አሳ አምጡ አላቸው። ከዛ ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድስ እንኳን ማን ብሎ አልደፈረም። ኢየሱስም መጣና እንጀራውን አንስቶ ሰጣቸው፣ እንዲሁም አሳውን። ኢየሱስም ከሙታን ከተነሳ እያለ ይናገራል። እንትን አለ ማለት ነው፣ እንደበላ ይናገራል። ስለዚህ በልቷል አብሯቸው። አሳና ማር ይላል ከመጽዮን ያቃል ማለት ነው ባይብል። ለኪ መጽዮን እኮ ነው የጠቀመው። አሁን ይሄ ሁላ መልስ ያጣድፋቸው ነው። ለቀጥሎ እሺ ሰላም አለይኩም። ይሰማል ድምጼ? ወአለይኩም ሰላም ይሰማል። መህመሬ ጥያቄ ምንድነው መሰለህ? ቅድም ስታወሩበት በነበረው ላይ ጥንታዊ የሚባሉ መጽሐፍቶች አሁን እነሱ የመጀመሪያ ያላቸው ጽሁፍ ምን አይነት ጽሁፍ ነው? የእጅ ጽሁፍ ማለት ነው። መጀመሪያ ያላቸው ከማኑስክሪፕቶቹ ከማኑስክሪፕቶቹ ከበኋላ የመጡት ሳይሆን መጀመሪያ እጅ ጽሁፍ ብለው እነሱ የሚያምኗቸው የነ ሉቃስ የነ ማርቆስ ጋር አብሮ አፖክሪፋ ከሚባሉት መጽሐፍቶች የተካተተ አለ። አሁን አለ ይሄ አፖክሪፋ ተብሎ ወይም ደግሞ ውድቅ ያደረጓቸው መጽሐፍ ተመርጠው የተወደቁ መጽሐፍቶች የመጀመሪያዎቹ እነዚህ አራት ወንጌላቶች ጋር እኩል ናቸው። እንደገና ደግሞ
አሁን ያለው አራቱ ወንጌል ጋር አሁን ያለ ማለትም እነሱ የጣሏቸው መጽሐፍቶች አሁንስ ድረስ አሉ ወይ? ካሉስ የት ይገኛሉ? እንደገና ደግሞ እኩል ነው ወይስ የተጻፉት ከዚህኛው ጋር ማለት ነው ከአራቱ ወንጌላቶች ጋር እኩል ነው ወይስ ደግሞ እነዛኞቹ ቀድመዋል የሚለውን መልስልኝ። ባረከላሁ ፊክ። መጽሐፍቶች ያው ፈርስት ሴንቸሪ ላይ የነበሩ ኦሪጂናል አውቶግራፊም የለም። ፈርስት ሴንቸሪ ላይም ፕራይመሪ ሶርስ የሚባልም ነገር የለም። ያለው የተገኙት ያው በእንትን ነው በኮዴክስ ደረጃ ነው የተገኙት ራሱ ማለት ነው። ለምሳሌ ኮዴክስ አሌክሳንድሪየስ የሚባል አለ። ኮዴክስ ሳይናቲከስ፣ ኮዴክስ ቫቲካነስ ምናምን የሚባሉ መጽሐፎች አሉ። ኮዴክስ አሌክሳንድሪየስ አሌክሳንድሮስ ግብጽ ውስጥ የተገኘ ነው። ቅርብ ጊዜ ነው የተገኘው። እንደዚህ አይነት ነገሮች አሉ። ኮዴክስ ሳይናቲከስ የሚባለውም ደግሞ ሲና በረሃ ላይ የተገኘው ነው። ኮዴክስ ቫቲካነስ ደግሞ ቫቲካን ሮም ውስጥ የተገኘ ነው። ኮዴክስ ቤዛይን የሚባለው ደግሞ ደች ሀገር የተገኘው ነው። ቤዛይን ማለት አይ ቲንክ የካልቪን ተማሪ የነበረው በሱ ስም ነው የተሰየመው ራሱ ማለት ነው። ሲገኙ መጽሐፍቶች አፖክራፊካል ወይም አፖክሪፋል የሚባሉ መጽሐፍቶች አብረው ነበሩ ወይ? አዎ። ለምሳሌ ኮዴክስ አሌክሳንድሪያ ውስጥ የቀለሜንጦስ ዘሮም የሚባለው መልእክት አለ። 3ኛ መቃቢያን፣ 4ኛ መቃቢያን አሉ። መዝሙረ ዳዊት 151 የሚባል ሌላ አለ ከ150 ውጪ ሌላ ማለት ነው የተገኘው። ኮዴክስ ሳይናቲከስ የሚባለው ደግሞ የበርናባስ መልእክት፣ የኖላዊ ዘሄርሜንስ መልእክት፣ መጽሐፈ ዮዲት፣ መጽሐፈ ጦቢት፣ መጽሐፈ ጥበብ፣ መጽሐፈ ሲራክ፣ 1ኛ መቃቢያና 4ኛ መቃቢያን ተገኝቷል። ኮዴክስ ቫቲካነስ ውስጥ ደግሞ መጽሐፈ ጥበብ፣ መጽሐፈ ዮዲትና መጽሐፈ ጦቢት ተገኝቷል ማለት ነው። ፓፒረስ 46 እና 46 ላይ ደግሞ ኖላዊ ዘሄርሜንስ የሚባል መጽሐፍ ተገኝቷል። ሞራቶሪያል ፍራግመንት በ170 አካባቢ ላይ የነበረ በ16ኛው ክፍለ ዘመን የተገኛለ። የጴጥሮስ ራዕይ የሚባል አለ። ኖላዊ ዘሄርሜንስ ፕላን መልእክት የሚባል አለ። የሰለሞን ጥበብ፣ የአሌክሳንድሪያ መልእክት አሁን የጠፋው የነበረው ያልኳችሁ ቅድም የአሌክሳንድሪያ መልእክት የሚባል አለ። የሎዶቅያ መልእክት የሚባል ተገኝቷል። ናጋማዲ በ1945 ላይ የተገኘ መጽሐፎች ማለት ናጋማዲ ማለት ኮዴክስ 172 የሚባለው የፊልጶስ ወንጌል፣ የቶማስ ወንጌል፣ የጳውሎስ ራዕይ የሚባሉ ተገኝተዋል ማለት ነው። በ1948 የቁምራን ዋሻ የሙት ባህር ጥቅል ላይ 11 ዋሻዎች ውስጥ ከተገኙ መጽሐፍቶች አዲስ የተገኙ መጽሐፎች መጽሐፈ ሄኖክ፣ መጽሐፈ ጁብሊ፣ መጽሐፈ ኩፋሌ የምንለው፣ መጽሐፈ ሲራክ፣ ተረፈ ኤርሚያስ፣ መጽሐፈ ባሮክ የሚባሉ ተገኝተዋል ማለት ነው። ይሄ ነው ያሉት ታሪኮች ማለት ነው። ዳሩ ይሄን ነው የማውቀው። ጀዛከላሁ ኸይር። ስለዚህ ከነዚህ ሰብቱጀንት ላይ ደግሞ 17 ሌሎች መጫመዝ ሌሎች መጽሐፍቶች አሉ እንድታቂ። ሰብቱጀንት ላይ ደግሞ 17 ተጨማሪ መጽሐፍቶች አሉ ግሪክ ሰብቱጀንት የሚባለው ላይ ማለት ነው። እነ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ ጥበብ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ፣ ተረፈ ኤርሚያስ፣ ጸሎተ ሰለስቱ ደቂቅ፣ መጽሐፈ ሶስና፣ መጽሐፈ ምናሴ፣ 1ኛ መቃቢያን፣ 2ኛ መቃቢያን፣ 3ኛ መቃቢያን፣ 4ኛ መቃቢያን፣ ዕዝራ ሱቴል፣ የአዛሪያ ጸሎት እና መዝሙረ ዳዊት 151 ቢባለው ማለት ነው። 17 መጽሐፍቶች ጭማሪ ናቸው ከአይሁዳኖች በተለየ መልኩ ማለት ነው። እነዚህን ኦርቶዶክሶች ይቀበሏቸዋል አይደለ? ኦርቶዶክሶች በተወሰነ ሁሉም ይቀበላሉ። ሁሉም ይቀበላሉ ስልሽ የተወሰነ ቸርቾች የተወሰነ ቀንጨብጫቢ እንትን ይላሉ ይቀበላሉ። ስለነሱም ልነግርሽ እንችላለሁ። ከብሉይ ኪዳን ልጀምር። ቀኖና እንትኖች ላይ አይ ቲንክ የቀኖና መጽሐፍቶች አሉ ከብሉይ ኪዳን። ቆይ ውሃ ልጠጣ አንዴ፣ ድምጽ እየተዘጋ ነው። አለው። እሺ ከብሉይ ኪዳን ልጀምር። የሳምራውያን ቀኖና ብሉይ ኪዳን ላይ ማለት ነው በ432 ነው ሳምራውያን የቀነኑት ቀኖናል እንትኑ ማለት ነው። እና የሳምራውያን ቀኖና የሚባለው አይ ቲንክ አምስቱም ፔንታተች ብቻ ነው የሚቀበሉት። በ432 ነው የቀነኑት ቀኖና የሚባሉት 5 መጽሐፍቶች ብቻ ነው የሚቀበሉት ብሔረ ኦሪትን፣ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግምና ኦሪት ዘሌዋውያን። ከዛ የዕዝራ ቀኖና የሚባል አለ። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 44 ላይ የተጠቀሰ ማለት ነው። 24 መጽሐፍቶች ብቻ ነው የተቀበለው እሱ። ከዛ ግሪክ ሰብቱጀንት የሚባሉ አሉ። እንደ አጠቃላይ 56 መጽሐፍቶች ናቸው ብሉይ ኪዳን ላይ ያላቸው ማለት ነው። እንግዲህ ስትመለከቱ 56 መጽሐፎች ጭማሪ አለ። ከዛ የጃምኒያ ጉባኤ የሚባል አለ። በ90 ላይ የተካሄደ የአይሁዶች ጉባኤ አለ። አይሁዶች የተቀበሉት መጽሐፍ 24 ነው። 24 መጽሐፍቶች ናቸው። ያው እንትን የሚጨምቁት ነገር አለ። 1ኛ ሳሙኤልና 2ኛ ሳሙኤልን አንድ ላይ
አንደኛ ነገስትና ሁለተኛ ነገስትን አንድ ላይ ምናምን እያደረጉ አቆጣጠራቸው ትንሽ ለየት ይላል። ከዛ በኋላ ቀጥሎ የሚልጦን ቀኖና የሚባል አለ። መላጢዮስ የሚባል ሰው የሰርዴስ ሚልጦን የሚባል ሰው 170 አካባቢ ላይ ነው ያለው። የእሱ እንትን አለ። የእሱ አቆጣጠር 38 ነው የሚቀበለው መጽሐፍ ማለት ነው። ብሉይ ኪዳን ላይ የነበረው መጽሐፍ ማለት ነው። ከዛ መርቅያን የሚባል አለ። ማርሲያን በውጭ ዓለም ይሉታል። የእሱ ቀኖና አለ ማለት ነው። የእሱ የራሱ የሆነ እንትን አለው። የአትናቴዎስ ቀኖና ብሉይ ኪዳን 38 መጽሐፍ ብቻ ነው የሚቀበለው። አዲስ ኪዳን 27 አጠቃላይ 65 መጽሐፍ ነው። መጽሐፍ አስቴርን አይቀበልም አትናቴዎስ ማለት ነው። ከብሉይ ኪዳን ላይ ነው እንግዲህ እየተነጋገርን ያለ ነው ማለት ነው። በተጨማሪ እነ ባሮክን እነ ምናምን የሚባሉትን እንደ ሰከንደሪ አድርጎ ነው እሱ የተቀበለው። ከዛ ጎርጎርዮስ ዘንዚናዙ የእሱ ቀኖና 37 ነው። ሰቆቃወ ኤርምያስና አስቴርን ውድቅ በማድረግ ሌሎቹን አይቀበልም። እሱ ሲቀበል ማለት ጄሮም የሚባለው በሶስት እንትን እሱ ደግሞ 45 መጽሐፍት ነው የሚቀበለው። መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ አንደኛ መቃቢያን፣ ሁለተኛ መቃቢያን፣ መጽሐፈ ዕዝራ ቀዳማይ፣ መጽሐፈ ዕዝራ ካልዕ ምናምን ነው። ከዛ የሎዶቅያ ጉባኤ ወደ ጉባኤ ልንመጣ ነው። በ363 ላይ ያለው እዛ ላይ ብሉይ ኪዳን ላይ ተረፈ ኤርምያስና መልእክተ ኤርምያስ በመጨመር 41 ነው የሚቀበሉት። ከዛ የሮም ጉባኤ በ382 ላይ ደግሞ 11 መጽሐፍቶችን ውድቅ አደረጉና 50 መጽሐፍ ነው የምንቀበለው አሉ። ከዛ ደግሞ የሂፖ ጉባኤ አልጄሪያ ውስጥ የተካሄደው እነሱ ደግሞ 29 መጽሐፍ ነው የምንቀበለው አሉ። የካርቴጅ ጉባኤ ደግሞ በተመሳሳይ 44 መጽሐፍ ተቀብለው 29 መጽሐፍቶችን 29 መጽሐፍቶችን ጨምረዋል ላይ ማለት ነው። የፕሮቴስታንት ማርቲን ሉተር ብሉይ ኪዳን 39ን ሁሉንም ነው የሚቀበለው፣ ምንም ልዩነት የለውም። የካቶሊክ ቀኖና ብሉይ ኪዳን ላይ የምትቀበለው በ46 መጽሐፍቶች ነው የምትቀበለው። መጽሐፈ ጦቢት፣ መጽሐፈ ዮዲት፣ መጽሐፈ ጥበብ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ፣ መጽሐፈ መቃቢያን ቀዳማይ እና ካልዕ። ከዛ በኋላ በትሬንች ጉባኤ በ1546 ነው ጣሊያን ውስጥ የተቀበለችው ማለት ነው፣ ያጸደቀችው ይህን ጉባኤ ማለት ነው። የኦርቶዶክስ ቀኖና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 46 ነው የምትቀበለው። በ39 ውስጥ 18 ጭማሪ አለ። ራሱ አቆጣጠሩ ትንሽ ሌት ይላል፣ ኮምፕሊኬት። የሶሪያ ቀኖና 51 መጽሐፍት ነው የምትቀበለው። የግብፅ 80 ነው። እነ መጽሐፈ ባሮክ እነ ተረፈ ኤርምያስ እነሱም አላቸው። የአርመንያ ቀኖና የሚባለው ራሱ 53 መጽሐፍት ነው የሚቀበሉት። ተረፈ ኤርምያስ፣ ተረፈ ዳንኤል፣ መጽሐፈ ጥበብ፣ መጽሐፈ መቃቢያ ምናምን የሚባል አላቸው። የግሪክ ቀኖና 51 ነው የነሱም። መጽሐፈ መቃቢያን፣ መጽሐፈ ሲራክ፣ ጥበበ ሰለሞን ምናምን የሚባሉ አሉ። ብሉይ ኪዳን ይሄን ይመስላል። ስለ ቀኖና አጠና ወደ አዲስ ኪዳን እንግባ እንዴ? ነው ይበቃል ለዛሬ። አይ ቲንክ እንዳይበዛ ሳሩ ካልደከመ ኦኬ፣ ወደ አዲስ ኪዳን እንግባ። አዲስ ኪዳን መጽሐፍ ወደ 17 አይነት ቀኖና ነው ያለው። በሽታ የበሽታ ቀኖና የሚባለው አለ በ160 ላይ የተዘጋጀው 22 መጽሐፍት ናቸው። 22 መጽሐፍት ናቸው የነሱ ማለት 27 አይደሉም። ሁለተኛ ጴጥሮስ፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ ይሁዳና ራእይን አይቀበሉ የበሽታ ቀኖና ላይ ማለት ነው። ከዛ የሙራቶሪያን ቀኖና የሚባል አለ በ170 አካባቢ ላይ የነበረ 25 መጽሐፍት ብቻ ነው። 4 ቅናሽ ያደርጋሉ። የዕብራውያን፣ የያዕቆብ፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ የለውም። ሁለተኛ የጴጥሮስ ራእይና ጥበብ ሰለሞን ምናምን የሚባል ነገር የላቸው። የሄራኒየስ ቀኖና የሚባለው 25 ብቻ ነው። ፊሊሞና ሶስተኛ ዮሐንስ መልእክት ውድቅ አድርጎታል። መርቅያኖስ እሱ 11 ብቻ ነው የሚቀበለው። ሉቃስ ወንጌል፣ ሮሜ፣ አንደኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲስ፣ አንደኛ ተሰሎንቄ፣ ሶስተኛ ተሰሎንቄ የሚባል የራሱ አለው። ከዛ ፊሊሞና ሌላውን ሪጀክት አድርጓል። የካርቴጅ ጉባኤ በደንብ ያዙ። ማን ነው የካርቴጁ? ጠርጤናያኖስ፣ ቱርቱሊያ የሱ ቀኑና፣ ፊሊሞና፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ የያዕቆብ መልእክት ውድቅ አድርጎ 23 መጽሐፍ ብቻ ነው የሚቀበለው። ኦሪገን የኦሪገን ቀኑና ሆሞጎሜላ የሚባል እንትን አለ። ከዛ ውስጥ የሚቀበላቸው ሶስተኛ ዮሐንስ መልእክት፣ የያዕቆብ መልእክት፣ የይሁዳ መልእክት፣ ዲዳኬ፣ ኮዴክስ ኢየሩሳሌም ውስጥ ይገኛል። ሌላውን ሪጀክት አድርጎታል። የአውሳቢዮስ ቀኖና 22 ነው። እነ ሁለተኛ ጴጥሮስ፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ የያዕቆብ፣ የይሁዳ እነ ራእይ ምናምን ነገር ዜሮ አስገብቷቸዋል። የአትናቴዎስ ቀኖና የአዲስ ኪዳን ላይ 27 መጽሐፍትን የሚቀበለው እሱ ችግር የለው። በቃ ፕሮቴስታንት ይህንን ነው የእሱን የሚሉት። እሺ የጎርጎርዮስ ዘንዚናዙ ቀኖና ራእይን ውድቅ በማድረግ 26 መጽሐፍቶች ብቻ ነው የሚቀበለው፣ 27 አይቀበልም። የሎዶቅያ ጉባኤ የሎዶቅያ ቱርክ ውስጥ የተካሄደው እሱ የራእይ ዮሐንስን
በአፍጢሙ ነው የተኩትና የጣሉት። ራዕየ ዮሐንስ የሚባል መጽሐፍ የለም ብለው የድርቀ ጉባኤ በ363 ላይ የሮም ጉባኤ ላይ 21 መጽሐፍት ነበር አጽድቋል። ዕብራውያንን፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ የያዕቆብ መልእክት፣ የይሁዳ መልእክት ውድቅ አድርገው ነበር። የካርቴጅ ጉባኤ በ397 ላይ 21 የአዲስ ኪዳን መጽሐፍ አጽድቀው ዕብራውያን፣ ሁለተኛ ጴጥሮስ፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ የያዕቆብ የይሁዳ መልእክት እንትን ብለው የኢፖ ጉባኤ ራሱ በ393 ላይ የተካሄደው እነሱ ደግሞ 27 መጽሐፍት ናቸው ያላቸው። የነሱ ይሻላል ማለት ነው። የሉተር መጽሐፍ አዲስ ኪዳን ማርቲን ሉተር የፕሮቴስታንት ከባድ ሚዛን ከባድ ሰው የፕሮቴስታንት ተሐድሶ እሱም ያደረገው ከ27 መጽሐፍት ውስጥ 4 መጽሐፍቱን ቀንሶ 23 ብቻ ነበር የሚቀበል የነበረው። እነማንን? ራዕየ ዮሐንስን አይቀበልም፣ የይሁዳ መልእክትን አይቀበልም፣ የያዕቆብ መልእክትን አይቀበልም፣ የዕብራውያን ሰዎችን አይቀበልም። ይሄ ነው እንግዲህ ያለው በአዲስ ኪዳን ላይ ያለው ነገር። የአርመንያ ቀኖና የአርመንያ ቤተክርስቲያን 32 መጽሐፍ ነው። በ27 ቀኖና ውስጥ 5 መጽሐፍቶችን ትጨምራለች ራሱ ማለት ነው። ምን ምን ሲባል ሶስተኛ የቆሮንቶስ ሰዎች፣ የሎዶቅያ ሰዎች መልእክት፣ የበርናባስ መልእክት፣ አንደኛ ቀለሜንጦስና ሁለተኛ ቀለሜንጦስ የሚባል መጽሐፍ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያዋ እሷ ደግሞ 27ቱ ላይ 8 የቀኖና መጽሐፍቶች አሏት። 30 ስንት አካባቢ ላይ ነው? 35 ነው መጽሐፏ። መጽሐፈ ኪዳን ቀዳማይ፣ መጽሐፈ ኪዳይ ካልዕ፣ መጽሐፈ ሥርዓተ ጽዮን የሲኖዶስ፣ መጽሐፈ አብጥሊስ፣ መጽሐፈ ገጽው፣ መጽሐፈ ትእዛዝ፣ መጽሐፈ ዲስቂሊያ ወይም ዲዳኬ የሚባለው፣ መጽሐፈ ቀለሜንጦስ እና የሚባለው ነገር ማለት ነው። ይህን ይመስላል እንግዲህ ያለው ማለት ነው። ያው ከብዙ በጥቂቱ ይህን ይመስላል። ኢንሻአላህ ወደፊት በደንብ አስተምራለሁ በዚህ ዙሪያ ላይ። አንድ መጽሐፍም ይኖረኛል ተውራትና ኢንጂል በሚል አንድ መጽሐፍ ይኖረኛል ኢንሻአላህ። እንጠብቃለን። ጀዛከላሁ ኸይር ባረከላሁ ፊክ። አመሰግናለሁ መምህር። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ዮሐንስ 1:1 ላይ ነው። በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በእግዚአብሔር ዘንድ የነበረው ቃልና የእግዚአብሔር ነበር የተባለው ማለት ሁለት እግዚአብሔር አያደርገውም ወይ ለማለት ፈልጌ ነው። ሁለት እግዚአብሔር አይሆንም። አስበላይ ከአራት ቀን በፊት ምናምን ነገር ስለ ሎጎስ ያስተማርኩት ትምህርት አለ። ዮሐንስ ወንጌል 1:1 ላይ ሪከርድ አዳምጥ። ቴሌግራም ላይ አስቀምጨዋለሁ። ቴሌግራም ግሩፕ አለ አለህበት አንተ? የእናንተ? አዎ በቃ እዛ ላይ አስቀምጨዋለሁ ግሩፕ ላይ። እሺ አይዋለሁ። ፕሮፎሪኮስ ሎጎስ ምናምን የሚባልም ነገር አለ። ስፐርማቲኮስ ሎጎስ እስቲ እንትን ላድርግ ፒድ ላድርግልህ። በኦዲዮ ደረጃ የመለስኩት አለ ከአንድ ልጅ ጋር ስዋይ። እሺ የቱ ጋር ነው ያለው? ቆይ በእንትን እንትን ነው አይደል? ዮሐንስ ወንጌል 1:1 ዮሐንስ ወንጌል 1:1 ብለህ ብጽፍ ይመጣልሃል በኦዲዮ ደረጃ። አንድ ፒድ ላድርግልህ እኔም ኢንሻአላህ ግሩፕ ላይ ካለ ማለት ነው። ዮሐንስ ወንጌል አገኘሁት። ፒን አድርጌልሃለሁ። እሺ ሂድና ይኸው አዳምጥ። እዛ ላይ ካልተመለሰ እንትን እላለሁ ማለት ነው ኢንሻአላህ። አንተ ስትፈልግ እቺን አዳምጥና ሌላ ቀን ኢንሻአላህ ኢንዲያቴዎስ፣ ፕሮፎሪኮስ እና ስፐርማቲኮስ እና ስቶማቲኮስ የሚባሉ ሎጎሶች አሉ። 4 አይነት ሎጎሶች አሉ። ምን ማለት ነው የሚለውን ነገር በደንብ ግሪክ ፊሎሶፊካል አስፔክቱን ወደ ክርስትና ውስጥ እንዴት ብሎ እንደገባ ማየት እንችላለን ማለት ነው። በደንብ አስታውሱ። ኢንዳቴቶስ፣ ፕሮፎሪኮስ፣ ስቶማቲኮስ እና ስፐርማቲኮስ የሚባሉ አሉ። 4 ናቸው። ስለነሱ አስተምራቸዋለሁ። ዮሐንስ ወንጌል 1:1 ላይ ያለውን በመጀመሪያ ቃል ነበረ ሲል ቃል ማለት ሎጎስ ነው የተባለው። ሎጎስ ምንድን ነው ብለን ስንል ዮሐንስ ወንጌል 6:60 ላይ ወይ 62 አካባቢ ላይ ይህ የሚያስጨንቅ ንግግር ነው ማንስ ሊሰማው ይችላል ይላል። ንግግር ለሚለው ቃል ሎጎስ የሚለው ቃል ነው የመጣው። ስለዚህ በመጀመሪያ ቃል ነበረ ሲባል ቃል ነበረ ከመጀመሪያ ጀምሮ ሲናገሩት የነበረ ቃል ነበር። ለምሳሌ ዘፍጥረት 22:18 ላይ የምድር አሕዛብ በዘር ይባረካሉ ቃሌን ሰምተሃልና አለው።
ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገራል። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት ስለ አንድ እንደሚነገር ለዘር ይላል፣ እሱም ክርስቶስ ነው ይላል። አየህ፣ ስለዚህ አሁን ሎጎስ ነው። በመጀመሪያ ቃል ነበረ። ነቢያቶቹ ከጥንት ጀምሮ የነበሩ ነቢያት ስለ ቃል ያወሩ ነበር፣ ቃል ያወጡ ነበር። ስለ ቃል ነበር፣ በቃል ደረጃ ነበር የሚታወቀው ስለ መሲሁ። ያ ቃል በአምላክ ዘንድ ነበረ አለ። ካይ ሆሎጎስ ሄን ፕሮስቶንቲዮን ይላል። ቃልም በአምላክ ዘንድ ነበር ይላል። ኤርሚያስ 7:1 ላይ ከአምላክ ዘንድ ወደ ኤርሚያስ የመጣው ቃል ይህ ነው ይላል። ስለዚህ ወደ ነቢያቶቹ አምላክ እየነገራቸው ስለ መሲሁ እየነገራቸው የሚመጣ ቃል ነበር። ያ ቃል ስለምንድን ነው ሲባል ያ ቃልም በግዕዙ እግዚአብሔር ነበር፣ በግሪከኛው ቴዎስ፣ በእንግሊዝኛ ላይ ጋር ነበር ይላል። ምን ማለት ነው ብለህ ስትል ቀላል ጥያቄ ነው የምጠይቃቸው። ሰይጣንና ማነው ዲያብሎስና ይሁዳ ኦንቶሎጂካሊ ምንና ምንድን ናቸው? አሚር አቤት። ዲያብሎስና ይሁዳ ጥንተ ተፈጥሯቸው ምንና ምንድን ናቸው? ሰይጣንና ሰው መሰለኝ። ሰውና አይደለ? ይሁዳ ሰው ነው፣ ሰይጣን ደግሞ ወይ ደግሞ መልአክ ነው ወይ የሆነ ነገር ጥንተ ተፈጥሯቸው። እናንተ የመረጥኳቸው 12 የደቀ መዛሙርቱ ናቸው አለ። ከእናንተ ውስጥ አንዱ ዲያብሎስ ነው አለ። ማን ነው ዲያብሎስ ነው ያለው? የሉቃስ ወንጌል ምዕራፍ 6 ቁጥር 7 ላይ 9 ወይ 7 ላይ ከእናንተ ውስጥ አንዱ ዲያብሎስ ነው አለ። ይሁዳን ነው? አዎ። አሁን ጥያቄ ጠይቃቸው እስቲ፣ ዲያብሎስ ነው ወይ ብለህ ጠይቃቸው። ዳብሎስ ይለዋል ግሪከኛው። ነው ወይ ብለህ ጠይቃቸው። አይደለም ካሉ ይሄው ዲያብሎስ ነው ይላል። ዲያብሎስ ነው የሚለው አንድ ሰው ያወጣልኛል። አንድ ሰው የዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ የሚያወጣልኝ ዮሐንስ ወንጌል 6:7 ላይ እሺ። አንዴ ዮሐንስ ወንጌል 6:7 ያልከው ኡስታዝ? 7 ኢየሱስም እኔና እናንተ 12ታችን የመረጥኳችሁ አይደላችሁምን? ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው ይላል። ማንን ነው ዲያብሎስ ነው ያለው? ከእናንተ ውስጥ አንዱ ማንን ነው ዲያብሎስ ያለው? እንትናን ይሁዳ ዲያብሎስ ነው ካራክተሩ፣ የዲያብሎስ ካራክተር ኦንቶሎጂካሊ የዲያብሎስ መገለጫ ስለሆነ ነው። ልክ እንደዛ ማለት ነው። ለምን ዲያብሎስ ቢለው ኖሮ ራሱ ዲያብሎስ ነው ተፈጥሮ ነው። ዲያብሎስ የሚል ነገር የለውም። ስለዚህ ዮሐንስ ወንጌል 1:1 ላይም ቴዎስ ሳይሆን ቴዎስ ብቻ ነው የሚለው። የሚለውን ዴፊኒት አርቲክል አይጠቀምም። አንደኛ የአርጊመንት ነው ራሱ ማለት ነው። ስለዚህ ምንድን ነው ታዲያ የሚያሳየው ሲባል ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ነው ይለዋል። ግዕዙ እግዚአብሔር ነው ይለዋል። ግሪከኛው ቴዎስ ነው ይለዋል። ሰይጣን የዚህ ዓለም አምላክ ነው ምን ማለት ነው ሲባል ትርጉሙ የዚህ ዓለም አምላክ ነው ሰይጣን ማለት የዚህ ዓለም ገዢ ማለት ነው። ማስረጃ ይኖረው ይሆን? አዎ። ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 30፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 11 ላይ ሰይጣን የዚህ ዓለም አምላክ የሚለውን የዚህ ዓለም ገዢ አምላክ ማለት ገዢ ማለት ነው። አዎ። ስለዚህ ያ ቃል ምን ነበረ ሲባል ገዢ ነበር፣ ስለ ገዢ ነበር የሚያወራው። ማስረጃ አለ። አዎ። ዘፍጥረት 49:11 ላይ ያወጣላቸው እስቲ። ዘፍጥረት 49:11 ኦሪት ዘፍጥረት ምዕራፍ 49 ቁጥር 11 እንደ አይነት ትምህርት እኮ ሌላ ቦታ አታገኙም ትላለህ አሚር። እያነበብኩ ነበር። ሚታሪ ነው እንዴ እያነበብኩ ነበር። ዘፍጥረት 49 ሚት አድርጋት ቁጥር 11 ዘፍጥረት 49 ቁጥር 11 ውርንጭላውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረገ፣ ልብሱንም በወይን ያጥባል፣ መጎናጸፊያውንም በወይን ቁጥር 10 ላይ ቁጥር 10 በትረ መንግስት ከይሁዳ አይጠፋም፣ የገዥ ዘንግ ከእግሮቹ መካከል፣ ገዢ ሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል። ገዢ የሆነው እስኪመጣ ድረስ አለ። ገዢ አምላክ ማለት ገዢ በሚል መጥቷል። ቀድማ አይተናል። ገዢ ይመጣል። ያ ቃል ምን ነበረ? ጥንት የነበረው ነቢያቶች ሲናገሩ የነበረው ምን ነበር ሲባል ገዢ ነበረ።
ዘኍልቍ ምዕራፍ 24 ቁጥር 17 ላይ ግባ። ዘኍልቍ 17 ታምራት 24 24 ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ታምራት ገለታ ለሆንኩባቸው አይደል? አዎ በቃ ይላሉ ከስር። እሺ 17 አየዋለሁ አሁን ግን አይደለም፣ እመለከታለሁ አየዋለሁ አሁን በቅርብ ግን አይደለም። በቅርብ አይደለም። እሺ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ተመልከት። ይወጣል፣ ከእስራኤል በትር ይነሳል፣ መሲሁ የሞዓብም አዎ ማዕዘኖችን ይመታል፣ የሴትንም ልጆች ያጠፋል። እሺ ቀጥል። እሺ ኤዶምያስም ርስቱ ይሆናል፣ ጠላቱ ሴይር ደግሞ ርስቱ ይሆናል። እስራኤልንም እሺ በኃይል ያደርጋል፣ ከያዕቆብ እሺ የሚወጣ ገዥ ይሆናል፣ ከከተማውም በቃ የቀሩትን ከያዕቆብ ያጠፋል። የሚወጣ ገዢ አየህ፣ ወደፊት እንደሚወጣው ከያዕቆብ የሚወጣ ገዢ አለ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ግባና ከዛ ወደ ፖይንታችን እንመልሳለን ማለት አየው። ገዢ አለ። ቃልም ያ ቃል ገዢ ነበረ። በቃ ታዲያ ያ ቃል ነቢያቶች ሲናገሩ የነበረው ቃል ምን ነበረ ተብለህ ብትጠየቅ ስለ ገዢ ነበር የሚያወራ የነበረው። ቃልም አምላክ ነበረ፣ ቃልም ገዢ ነበር፣ ቃልም እግዚአብሔር ነበር የሚለው ከዛ አንጻር ነው። እሺ ሚክያስ ምዕራፍ 5 ቁጥር 2 እሺ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። የሚወጣ ነው። አየው፣ የሚወጣ ገዢ ይወጣል። ከያዕቆብ ቤተሰብ ውስጥ ከአብርሃም ከይስሐቅ ቤተሰብ ውስጥ ይወጣል። ስለዚህ ያ ቃል ምን ነበረ ነው ጥያቄው። ያ ቃል ምን ነበረ? ገዢ ነበረ። ይሄ የሚጠበቀው መሲህ ገዢ ነበረ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ስትመለከቱት ይከተላቸው ከነበረ ከዚያ ከመንፈሳዊ ዓለት ጠጥተዋልና ያም ዓለቱ ክርስቶስ ነበረ አለ። ክርስቶስ ማለት የተቀባ ማለት ነው። የተቀባው አዲስ ኪዳን ላይ ነው። ግን ዓለቱ ያ ድንጋዩ ሙሴ ሲመታው የነበረው ዓለት ክርስቶስ ነበረ ማለት ታይፖሎጂ ነው፣ ጥላ ነው የነበረው። ልክ እናንተ አካላችሁን የሆነ ጥላ ካያችሁ አካልን የሚያመለክት ነው። አካሉ አልመጣም፣ ከድንግል ማርያም አልተወለደም፣ አካል አልሆነም፣ ያኔ አልተፈጠረም። ሳይፈጠር ግን ስለሱ በቃል ደረጃ ሲነገር የነበረው ጥላ ነበረ። ያም ዓለት ክርስቶስ ነበረ ሲል ነበረ ለሚለው ግሪከኛ ቃል ኤን የሚል ቃል ነው። ግሪከኛው ኤን የሚል ቃል ነው የሚጠቀመው። ልክ ዮሐንስ ወንጌል 1:1 ላይ እንዳለው ማለት። ከዛ ቁጥር 14 ላይ ምን ሆነ? ያም ቃል ምን ሆነ አለ? ስጋ ሆነ ማለት ነው። ስለ መሲሁ ሲነገር የነበረው ቃል፣ በጥላነት ሲነገር የነበረው ቃል ጊዜው ሲደርስ የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ድንግል ማርያም እንደ ቃል ይሁንልኝ ስትለው ለመላኩ ቃልም ያ ቃል ድንግል ማርያም ማህፀን ውስጥ ስጋ ሆነ ማለት ነው። ተፈጸመ፣ ከዛ ተፈጠረ ማለት ነው። ይሄ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ። ግን በስፋት እዛ ኦዲዮ ላይ ስላለ እንዲሁ እርቦሃልና ለራብ ማስታገሻ ከቁሌቱ ትንሽ ልስጥ ብዬ ነው። ቦበር ለቅምሻ ያክል በደንብ ቀምሼዋለሁ፣ በልቼዋለሁ። እሺ ሹክራን ኡስታዝ። እና ትላንት ደግሞ የወደ ጥያቄ ልጠይቅ ብዬ እንትን ቤት ከፍታችሁ ነበር መሰለኝ ቴሌግራም ላይ ኔትወርክ መሰለኝ አላስወራንም እና እንትን ካልቸኮላችሁ ልጠይቅ እና ኔት ፍሪ ነበር፣ ኔትወርክ አልነበረም። ምንድነው ልዩነታቸው? ኔትወርክ ሳይሆን ኔት ፍሪ ነበር የነበረው። ልዩነታቸው ምንድን ነው? ኔት ፍሪ እኔ እንጃ ምንድን ነው ኔት ማለት ምን ማለት ነው ትርጉሙ? ያው ኔትወርክ አይደል? ኔት ማለት ምን ማለት ነው? ኔት ማለት ምንድን ነው? ዌብ ማለት ነው አይደል? ድር ማለት የሸረሪት ድር ማለት ነው። ታውቃለህ? ዌብ ማለት ወይም ኔት ማለት ድር ማለት ነው። አሁን ኔት ማለት ዌብ ማለት ታውቃለህ? እኔ እንጃ ተወሳሰበብኝ። ተወሳሰበ። ለዛ ነው አየህ፣ ኔትወርክ ማለት ራሱ እንደዛ ነው። ድር ማለት ነው። ድር ሲያድር ማለት ነው። አይተህ ከሆነ ድር ቢያድር አንበሳ ያዝር የሚባለው ማለት ነውና ኔት ማለት እንደዛ ነው። ዌብ ማለት ነው። በሌላ አባባል ዌብ ማለት ራሱ ድር ማለት ነው። ድረ ገጽ ሲባል አልሰማህም? ዌብሳይት የሚባለው ሳይት ማለት ገጽ ማለት ነው። ስለዚህ ከዛ አንጻር ነው የነበረው። ኔትወርክ እምቢ ሲለኝ ኔት ፍሪ ነበር ማለት ነው አልኩ። መረቡ አይሰራም ነበር።
እሺ 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 ቀጥል። ገባኝ። ጥያቄው እንትን ላይ ነው እስልምና ላይ ማለቴ ከስም አንጻር አንዳንድ ቦታዎች አሉ። አሁን ለምሳሌ በኛ አካባቢ ያው ፈትዋ ነገር አይደለም ግን እና ሚካኤል የሚባል ቤተክርስቲያን አለ። እዛ ውስጥ ትምህርት ቤት አለ። ኖርማል ትምህርት ማለት ነው። ሙስሊሞቹም ይማራሉ፣ ክርስቲያን ሁሉም ሃይማኖት አሉ። እና እንዴት ነው እዛውን መማር? እና ሌላ ደግሞ እዚሁ አዲስ አበባ ሴኩላር ነው ራሱ ሴኩላር ነው ወይስ እንትን አለው መንፈሳዊ ነገር ያስተምራሉ? አብረው ባይብል ምናምን ያስተምራሉ? አይ እኔ አልተማርኩም፣ ግን ያለ አይመስለኝም መንፈሳዊ ትምህርት። ግን ግቢ ውስጥ ከሌለ ነው። ትምህርት ቤት ሆኖ ነው። ግቢ ውስጥ ትምህርት ቤት ከሆነ ትምህርት ቤት ነው። ነገር ግን መንፈሳዊ ነገር አሁን ለምሳሌ ምግብ ስበሉ ጸልዩ፣ ይህን ሲጀምሩ እንደዚህ በሉ ምናምን የሚል ነገር ኢንስትራክሽን ካለው አይፈቀድም ማለት ነው። ከስያሜው አንጻር ማለት ቅዱስ ሚካኤል ትምህርት ቤት አንደኛ ደረጃ ትምህርት ቤት ይላል። ስሙ መድኃኔዓለም ትምህርት ቤት የሚባለው እኔም ተምሬያለሁ። እሱ አይደለም ነጥቡ። አሁን ስሙ ሳይሆን ኖርማሊ ትምህርት ገበታው ነው እንትን የሚወስነው ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ምን ያህል ነው በቤተክርስቲያኗ ስር ሆኖ ከሆነ ፈትዋ ሌሎቹን ብትጠይቅ ጥሩ ነው። አሊሞቻችንን ብትጠይቅ። እሺ አካስተ ትኩራን እንደዛ ነው ጀዛከላ የምትለው። ምንም አይደለም። አማርኛ ትምህርት ልጀምር ነው። አሚር ምን ይመስልሃል? እኛም እኮ እየተማርን እኮ ነው ከእናንተ። አይ ሰው ተገልብጦ ነው የሚደርሰው። ስለዚህ ከሚገለበጥ ሰው ከሚገለበጥ እኔ ብገለበጥ ይሻላል። ቲክቶክ ቢገለበጥ እና ቢታረስ ይሻለኛል። ተገልብጦ ሰው ተገልብጦ አይደል እንደሚደርሰው ቋንቋ የማይችል ሰው ኧረ በለው ተገልብጦ በቃ ተገልብጦ ነው እንትን የሚለው። አንዷ እንደዛ አንዷ ጆቫይትንስ መታ እዚህ ቲክቶክ እንደጀመርኩኝ አካባቢ ከዛ ያህዌ የሚለው ስም ዮድሄ ቫቭሄ የሚለው አላዩ ላይ አኦአ የሚለው ከአዶናይ ተጨምሮበት ኢንሳይክሎፒዲያ ጁዳይካ ዲቃላ ስም ነው ይላል። ዲቃላ ስም ነው ይላል ብዬ እላለሁ። ስርዓት ያዝ ዲቃላ እያልክ አትሳደብ አለችኝ። እንዲህ ማነከባበር ከሆነ አጥረገርግሃለሁ አለችኝ። ሰምተሃል አሚር ይሄንን ነገር? አሚር ሆስቱን ነው እኔን ነው ኡስታዝ? ሆስቱን ተኝቷል ሲነምስ ቆየ እኮ ድምፁን ከሰማ እንከባበር አለችኝ እኮ። እኔ እኮ እሷንም አይደለም ያልኳት እኮ አስታውሳለሁ። ቲክቶክ እንደጀመርኩኝ አካባቢ ነውና ስለ ዮድሄ ቫቭሄ እያወራን ከዛ ስርዓት ያዝ እንከባበር አለችኝ። እንከባበር ስርዓት ያዝ እንከባበር አለችኝ። ስድብ ከጀመርክ አጥረገርግሃለሁ ምናምን አለችኝ። አይ አማርኛ ባላቀሽ ይሻልሽ ነበር አስመታሽኝ እንዳለው ማለት ነው። አንዱ ደግሞ መስሪያ ቤት ውስጥ ገብቶ ዛሬ ሴክሲ ሆነሻል ሲላት ከዛ የማነ ባለጌ ጨምላቃ ሂድና ኩያህን ፈልግ ብላ በጥፊ ያጠናገረችው። ከዛ እንዴት ትማቻለሽ ምናምን ነገር ምን አርጎሽ ነው ምናምን ሲሏት ሰደበኝ ነው አለች። ምን አለሽ? ዛሬ ሴክሲ ሆነሻል አለኝ አለ። ከዛ በኋላ ሁሉም በሳቅ ሞቱና አይ ሴክሲ ማለት ትርጉሙን ታውቂዋለሽ አሏት። አላውቀውም ስድብ አይደለ አለች። አይ ሴክሲ ማለት ቆንጆ ማለት ነው በእንግሊዝኛ አሏት።